በተለያዩ ሀገራት በጣም ብዙ ስኮላርሺፖችን አፕላይ አድርጌ እንደዚህ በቀላሉ የሚያልቅ ስኮላርሺፕ አላየሁም። በዚህ ደረጃ ቀላልና የሚገርም ስኮላርሺፕ አላየሁም። ሶ you should to be fast to apply for this scholarship። ስለ ስኮላርሺፑ እንዲሁም ስቴፕ ባይ ስቴፕ እንዴት አፕላይ እንደምታደርጉ በ5 ደቂቃ ውስጥ አሳያቸዋለሁ። አዎ በ5 ደቂቃ ውስጥ። ስኮላርሺፑ ተብሎ የሚጠራው ትራንስልቫኒያ አካዳሚ ስኮላርሺፕ ተብሎ የሚጠራው በራሱ በትራንስልቫኒያ ዩኒቨርሲቲ የሚሰጥ ስኮላርሺፕ ነው። ብራሶቭ ሮማኒያ የሚገኝ ዩኒቨርሲቲ ነው። ዲቴል ስቴፕ ባይ ስቴፕ ላሳያችሁ። የመጀመሪያው ስለ ስኮላርሺፑ እናያለን። ስኮላርሺፕ ኢንፎርሜሽን ሴክሽኑ ጋር ስንመጣ ምንድን ነው የሚለው? ስኮላርሺፑ ዲዛይን የተደረገው ለኮምፒቴት መሆኑ ለሚችሉ ተማሪዎች ኢንተርናሽናል ስቱደንት which means ገና ስኮላርሺፑን ሳትጀምሩ የኢትዮጵያ ተማሪዎች ከሆናችሁ ኤሊጂብል ናችሁ ለዚህ ስኮላርሺፕ። እዚህ ጋር ኦብጀክቲቭ ላይ እንደምታዩት to attract international students to study at Transylvania University ይላል። ሶ የስኮላርሺፑ ዋና ዓላማው ኢንተርናሽናል ተማሪዎችን አትራክት ለማድረግ ነው። ሁለተኛው ደግሞ to form group of ambassadors at Transylvania University and there be increase the international visibility of our institution። ከተለያዩ ባክግራውንድ የሚመጡ ተማሪዎች እዛ ዩኒቨርሲቲ ውስጥ ሄዶ ኮንትሪቢዩት የሚያደርጉት የራሱ የሆነ ቫልዩ ስላለው ነው ይሄ ዩኒቨርሲቲ ለኢንተርናሽናል ተማሪዎች ኮንትሪቢዩት ሊያደርግ የፈለገው። የመጀመሪያው አብዛኞቻችን እንደምታውቁት የኢትዮጵያ ተማሪዎች ዩሮፕ ላይ መጥተን አፎርድ ማድረግ አንችልም አይደል? ይሄ ለእናንተ በጣም ትልቅ እድል ነው። ከዛም አልፎ ሮማኒያ እንደምታውቁት ሸንገን ሀገር ሆናለች። ይሄ እድል ሳያመልጣችሁ አፕላይ ማድረግ እንዳትረሱ። ስኮላርሺፑ ዱሬሽኑ ለሙሉ አመት ነው። ጋራንቲ የሚሰጣችሁ ለ1 አመት ነው። ግን የስኮላርሺፑን ኮንዲሽን ኳሊፋይ የምታደርጉ ከሆነ ወይም ስኮላርሺፑ የሰጣችሁን አላማ የምታሟሉ ከሆነ ለቀጣይ አመት ይራዘምላቸዋል። ስለዚህ ለትምህርት ቤቱ ምን ከፍላለሁ፣ ምን እበላለሁ፣ በምን የት ኖራለሁ የሚለው ነገር ጥያቄ ውስጥ አይመጣም። ለዛ ነው እዚህ ዩቲዩብ ቻናል ላይ ለኢትዮጵያውያን ተማሪዎች ሊሆን የሚችለውን ስኮላርሺፕ ማቀርበው። ስለዚህ ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ቢኮዝ እንደዚህ አይነት ቪዲዮዎችን ስራላችሁ ቶሎ ወደ እናንተ ይደርሳል ሳያመልጣችሁ። ሌላው ጋር ነኝ ስኮላርሺፑ አማውንቱ ጋር ነኝ። ስኮላርሺፑ አማውንቱ ሙሉ ቱዊሽን ፊያችሁ ነው የሚችለው which means ምንም አይነት ለዩኒቨርሲቲ የምትከፍሉት የገንዘብ መጠን የለም። ሌላ ደግሞ ፍሪ አኮሞዴሽን ነው። እዚህ ጋር ስክሪኑ ላይ ሃይላይት እንደማረገው ሆሊዴዎችንም ጨምሮ which means ሰመር መቆየት የምትፈልጉ ከሆነ ወደ ቤት መሄድ ማትፈልጉ ከሆነ እዚህ ውስጥ ማድረግ ትችላላችሁ። you don't need to pay extra money because አብዛኛው ኢንተርናሽናል ተማሪዎች እዚህ ስንመጣ ትንሽ ከበድ የሚለን የቤት ኪራይ ነው። ሶ እዚህ ጋር የቤት ኪራይ ምንም አይነት አኮሞዴሽን እንትን አትሉ because ዩኒቨርሲቲው ይሄንን ስኮላርሺፕ ላገኘ ሰው ዶርሚተሪ ፕሮቫይድ ያደርጋል። ሉክ ቱዊሽን ፊያችሁን ችሎ ፍሪ አኮሞዴሽን ሰጥቷችሁ ኦፍ ኮርስ ለሆኑ ወጪዎች ገንዘብ ግዴታ ያስፈልጋቸዋል። $170 የአሜሪካን ዶላር በየወሩ ሞንዝሊ አላዋንስ ይሰጣቸዋል። ሶ በጣም 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 የሚገርም እድል ነው። እንደምታውቁት ብዙ ስኮላርሺፕ ዩሮፕ እንደ ዩኤስም ጨምሮ የሚጠይቁት የዶክመንት ብዛት መጠን የለም። ይሄኛው ስኮላርሺፕ ያን ያህል የበዛ ዶክመንት የለውም። የመጀመሪያው ሲቪያችሁ ነው። የባችለር ተማሪዎች ከሆናችሁ አካዳሚክ ሂስትሪያችሁ መጻፍ ነው። ማስተር ተማሪዎች ወይም ከዛ ከሆናችሁ ስቲናው እየሰራችሁ ከሆነ የሰራችሁበትን ኢንስቲትዩሽን የት እንደሰራችሁ ምን ኳሊፋይ እንዳረጋችሁ ያ እዛ የተማራችሁበት ነገር አሁን ላላችሁ ፐርሰናሊቲ ምን ኮንትሪቢዩት እንዳረገ the same for PhD ተማሪዎች ማለት ነው። ወጥ የሆነ ሲቪ በዩሮፒያን ስታንዳርድ ደግሞ መጻፍ አለበት። የዩሮፕ ስታንዳርድ ሲቪዎችን ኦንላይን መፈለግ ትችላላችሁ። ሁለተኛ ደግሞ እዚህ ጋር እንደምታዩት ሞቲቬሽን ሌተር ነው። ሞቲቬሽን ሌተር ማክሲመም 1 ፔጅ ነው የሚለው you see ብዙ ብዛት አይፈልጉም። ሞቲቬሽን ሌተሩ ላይ ማካተት ያለባቸው የመጀመሪያው ነገር ለዚህ ዩኒቨርሲቲ መታችሁ ኮንትሪቢዩት ልታደርጉ የምትችሉት ምንድን ነው? ከሌሎች ተማሪዎች በምን ልትለዩ ትችላላችሁ? ይሄንን ስኮላርሺፕ ይሄ ዩኒቨርሲቲ ለምንድን ነው ሊሰጣችሁ የሚችለው? ያንን አሳምራችሁ ከጻፋችሁ ይሄንን ስኮላርሺፕ ላታገኙ የምትችሉበት ምንም አይነት ምክንያት የለም። 3 letter of recommendation to support a candidate outstanding result ይላል። ሪኮሜንዴሽን ሌተር ማጻፍ ያንን ከባድ አይደለም። ኢቭን 2 መምህራናችሁን ጠይቃችሁ ከዛ ዳይሬክተሩን ብትጠይቁት አለቀ። ዩኒቨርሲቲ ተማሪዎች ከሆናችሁ ደግሞ
ሶስት መምህራኖቻችሁን ከጠየቃችሁ ይህንን ስኮላርሽፕ ጨረሳችሁ ማለት ነው። ሲቪ ነው፣ ሞቲቬሽን ሌተር በእናንተ የሚጻፍ ነው። ሶስተኛ ሪኮሜንዴሽን ሌተር። ሌላው ደግሞ እዚህ ልትጠነቀቁ የሚገባው ነገር አፕሊኬሽኑ ጀምራችሁ ታታውቁሙት። በዚህ በማሳያችሁ ቪዲዮ ምን ምን እንደሚያስፈልጋችሁ ይሁንና ዶክሜንት ሳታሟሉ አፕሊኬሽኑን አትጀምሩ። ቢካውዝ ኢንኮምፕሊት አፕሊኬሽን እዚህ ጋር እንደምታዩት ሪጀክት ያደርጋል። ዩኒቨርሲቲው ቦርድ ሲመርጣችሁ የመጀመሪያው መስፈርት እዚህ ጋር የተቀመጠው the quality of your document then discontinue። መች ነው አፕሊኬሽኑ የሚያልቀው? ዴድላይኑን ላሳያል። ኤፕሪል 25 አፕሊኬሽኑ ያልቃል። ሶ ቶሎ አፕሊኬሽን ፎርሙን ከዚህ ቀን በኋላ መጨረስ አለባችሁ። ሌላው ደግሞ ቀጣይ ወር እስከ 25 ባለው ጊዜ ድረስ ኢቫሉዌት ይደረጋል። በዛኛው ወር ደግሞ እስከ 30 በሁለት ቀን ማለት ነው። በሁለት ቀን ውስጥ አፕሩቭ የተደረገ ወይም ሰሌክት የተደረገ ካንዲዴት ይነገረዋል። ሙሉ ፕሮሰሳችሁ የሚያልቀው በሁለት ወር ውስጥ ነው። ሶ በጣም በፍጥነት ብትጀምሩ የተሻለ ነው የሚሆነው። ቀጣይ ደግሞ how to apply የሚለው ጋር እንሂድ። እዚህ ጋር መተን አፕላይ የምናደርገው በራሳችሁ በኋላ ስትሰርቹ ማለት ነው። ኦንላይን አፕሊኬሽን ፎርም። ኦኬ ይሄ ሰሚት እስክታደርጉ እዚህ ጋር የምታዩት እቺ ፐርሰንቷ ባር 100 መሙላት አለባት። 100 ደግሞ በ3 ፔጅ ናት። ጀስት ለዛ ነው በ5 ደቂቃ ውስጥ ሞልታችሁ መጨረስ ትችላላችሁ። አፕሊኬሽኑን ስንሞላ የመጀመሪያው ስም ነው እዚህ ጋር የምታስገቡት። የስሙ ሴክሽን ላይ ስሙ ጆን ብለን ሙላ። ጆን ካሚል ይህንን ስኮላርሽፕ አፕላይ ያደርግ ከሆነ መልካም እድል ነው ብል። እዚህ ጋር አንድ ነገር መጠንቀቅ ያለባችሁ እዚህ ጋር ኔም ላይ የስማቸውን ብቻ እንደ ኢትዮጵያ ለምሳሌ ጆን ኮንት ጆን ብቻ ብላችሁ ነው። የአባታችሁም ስም አለ አብሮት ሙሉ። ቢኮዝ በኋላ ፓስፖርታችሁ ላይ ያለው የሶስት ሰው ስም ስለሆነ እንትን ያደርጋል። እኔም ይህንን ያወኩት በጊዜ ሂደት ነው። ሶ እዚህ ተጠንቀቁ። ላስት ኔም የአያታችሁን ኔም አስገቡ። የአያታችሁን ኔም ጋርሳሞ እንበለው። ጋርሳሞ። ኦኬ ዴት ኦፍ በርዝ ትክክለኛ ዴት መሆን አለበት። ናሽናሊቲ ቅድም ብያችኋለሁ። ጀስት የኢዩ ውጭ የሆኑ ሀገራት ከሆናችሁ you are eligible። ለዛ ነው ኢትዮጵያውያን ቶሎ ማስገባት ያለባችሁ። ኢትዮጵያን ነው ለዚህ ጋር እንዲቀልላችሁ ኢቲ ብላችሁ ጽፉ ይመጣል። ቶሎ አድሬሳችሁን እንሙላ። እዚህ ጋር አድሬስ ላይ የመጀመሪያ ላይ መግባት ያለበት ያላችሁበት ኮሬስፖንደንስ አድሬስ አዳማ ብለን እንሙላ። እዚህ ጋር በዲፎልት ኮምፒውተር ውስጥ ያለው አድሬስ ነው እያመጣልኝ ያለው። ስትሪት ሰላም ሰፈር ኤግዛምፕል ነው እናንተ ጋር። ሲቲ አዳማ ነው፣ አዳማ ሞላ። ስቴት ኦሮሚያ ነው። ካንትሪ እንደገና ኢትዮጵያ እመርጣለሁ። እዚህ ጋር ፐርማነንት አድሬስ እና አሁን ያላችሁበትን ሶ the ማስ ነው የሚሆነው ፕሮባብሊ። ሶ ተመሳሳይ ካልሆነ ትክክለኛ ሆም አድሬሳችሁን ሙሉ። ሶ ፎን ነምበራችሁን ሙላ። ፎን ነምበር ስትሞሉ ፕላስ እንዳትረሱ። ካንትሪ ኮዳችሁን እንዳትረሱ። ኢሜይላችሁንም እዚህ ጋር ሙሉ። አሁን የመጀመሪያው ፔጅ እንደምታዩት ጨርሰናል። ዲግሪ ዩ አፕላይ ፎር የሚለው ጋር እዚህ ጋር መታችሁ የእናንተ መምረጥ አለባችሁ። ማስተርስ ናችሁ፣ ፒኤችዲ ናችሁ፣ ባችለር ናችሁ። ይሄ የፐርሰንቱ ባር ወደ 50 እየጨመረ እየሄደ ነው። which means በቃ አሁን ቀጣይ ፔጅ ከከፈትኩኝ ያልቃል ማለት ነው። ለዛ ነው ቅድም በጣም ቀላል ነው ያልኳችሁ። ኔም ኦፍ ሃይ ስኩል አሁን እየተማራችሁ ያለችሁበት ሃይ ስኩል እንምላ። ታቦር እንበል ለምሳሌ። ሃይ ስኩል ሎኬሽን አዳማ። ካንትሪ የት ነው ያለው? ኢትዮጵያ። ይህንን ትምህርት ቤት ጆይን ያደረጋችሁበት ቀን መች ነው? አንድ አመት ተምራችሁ ከሆነ 2024 ለምሳሌ ስለሆነ ይሄንን ኮፒ አታድርጉት። እናንተ ትክክለኛ ይሄንን ዩኒቨርሲቲ ጆይን ያደረጋችሁበትን ቀን ጻፉ። ማስተርስ ከሆናችሁ ይሄንን ዩኒቨርሲቲ መቼ ነው ጨርሳችሁ የወጣችሁ? ፒኤችዲም ከሆናችሁ በተመሳሳይ በዛ ምን አይነት ሰርቲፊኬት ነው ያለው ወይም የጨረስከው አለ ወይ የለህም? እዚህ ጋር እቺ ነገር ለምንድን እንደመጣች ልንገራችሁ። አሁን የመጨረሻው አመት ላይ ያላችሁ ተማሪዎች ከሆናችሁ ልትመጡ 12 ላይ አሁን ልትጨርሱ አካባቢ ከሆነ አልጨረሳችሁ ማለት ዲፕሎማን አላገኛችሁም። ሶ ኖ ማለት ትችላላችሁ እስከምታገኙ ማለት ነው። የስም ኖም ባላችሁ ሰርቲፊኬት ነው። ተመርቃችሁ ከሆነ ባችለር ዲግሪ ወይም ልትጨርሱ አካባቢ ከሆናችሁ ኖ ማለት ትችላላችሁ። ስታገኙ ያለውን ዶክሜንት ታስገባላችሁ። ኔክስት የሚለው ጋር እንሂድ። ይሄው 100% እንደደረሰ አያችሁ አይደል? ጨረስን ማለት ነው። በዚህች ብቻ ነው ስኮላርሺፑ ጋራንቲ የሚደረግልን። በዚህ ደረጃ ቀላልና የሚገርም ስኮላርሺፕ አላየሁም። ሶ you should to be fast to apply for this scholarship። ይህ ስኮላርሺፕ በጣም የብዙ ልጆችን ህይወት ሊቀይር የሚችል ነው። ወይም ለጓደኞቻችሁ ይሄንን ቪዲዮ ሼር ማድረግ እንዳትረሱ። እኔ የምሰራቸው ቪዲዮዎች ደግሞ ለኢትዮጵያ ተማሪዎች
ይሆናሉ ወይስ አይሆኑም የሚሉትን ቀድሜ ገምግሜ ነው። ሶ የት ሀገር እንድሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። ሶ ሌትስ ኮንቲኒው። የመጨረሻው ስቴጅ ላይ ያለ ነው። 100% ኦልሬዲ እየደረስን ነው። የሚያስፈልጉ ዶክሜንቶችን ሁሉ አፕሎድ ነው የምናደርገው። እንዴት ነው አፕሎድ የምናደርገው የሚለውን እኔ እዚህ ጋር ላንጉዌጅ ኦፍ ኢንስትራክሽን ቅድም ዶክሜንታችን በእንግሊዝኛ ብቻ መሆን አለበት ብያለሁ። ሶ እዚህ መታችሁ የምትማሩት በራሳችሁ ቋንቋ ነው which means እንግሊዝኛ ነው። ሶ we have to select English then let's go። እዚህ ጋር የምትማሩትን ሳብጀክት ትመርጣላችሁ። ስታዲ ፕሮግራም አሜሪካን ስታዲ፣ አውቶሞቲቭ ኢንጂነሪንግ፣ ቢዝነስ አድሚኒስትሬሽን፣ ዲጂታል ሚዲያ። ሶ ሙዚቃ የምትማሩ ከሆነ ዲዛይኒንግ የምትወዱ ተማሪዎችም ኢንጂነሪንግ ላይም ኮምፒውተር ላይም ሁሉንም የምትፈልጉት ፊልድ አለ። አትሊስት ከእነዚህ ካቴጎሪ አንዱን አታጡ። እዚህ ጋር ምንድነው የምትጽፉት? ዲስክራይብ ምንድነው የምታደርጉት? በ100 ወርድ እናንተን ዩኒክ የሚያደርጋችሁ ወይም ከሌሎች ተማሪዎች ወጥታችሁ እንድትታዩ ወይም ጎልታችሁ እንድትታዩ የሚያደርጋችሁ ነገር ምንድን ነው? አሁን ላይ ታውቃላችሁ ብዙ አሲስት ሊያደርጋችሁ የሚችል ነገር አለ። ይህንን ለመጻፍ ኢቭን በደቂቃዎች ውስጥ መጻፍ ትችላላችሁ። አይመከርም፣ ግን ኤአይ አሲስታንቶችንም መጠቀም ትችላላችሁ። ነገር ግን ሁማናይዝ ማድረግ እንዳትረሱ። ሪኮሜንዴሽን ሌተር ቅድም 3 ሪኮሜንዴሽን ሌተር እንደሚያስፈልግ አይተናል አይደል? እዚህ ጋር የመጀመሪያው ቹዝ ፋይል፣ በቃ ፋይሉን ትመርጣላችሁ። የመጀመሪያው ሪኮሜንዴሽን 3ቱንም ሪኮሜንዴሽን ታስገባላችሁ። ያው ወደ ፋይላችን ነው የሚወስደን፣ እዛ አፕሎድ ማድረግ ነው፣ አለቀ። እዚህ ጋር ደግሞ ሲቪያችን ነው፣ ሞቲቬሽን ሌተራችሁን ታስገባላችሁ። ከዛ በቃ ሰሚት በተኑን መጫን። ዶክሜንቱ ካስገባችሁ በኋላ ሰሚቱን ትጭናላችሁ። አፕሊኬሽኑን ጨረሳችሁ ማለት ነው። ስንት ደቂቃ ነው የሞላችሁት? ይህን ስኮላርሽፕ ከጀመሪያ እስከ መጨረሻው እኔ ለእናንተ ያስረዳው ስለሆነ እንጂ ዶክሜንት ካዘጋጃችሁ 5 ደቂቃ ቢፈጅ። ስለዚህ ይሄንን ስኮላርሽፕ እንዳያመልጣችሁ ቶሎ አፕላይ ብታደርጉ ያሉት በጣም ጥቂት ቀናት ስለሆነ ስኮላርሽፕ የማግኘታችሁ ድል በጣም ይጨምራል። ይሄ ስኮላርሽፕ እንደሚገባችሁ ለማሳየት በደንብ መስራት አለባችሁ። ሞቲቬሽን ሌተራችሁ ላይ ሪኮሜንዴሽን ደግሞ ለመምህራን ስትነግሯቸው ዝም ብሎ እንዲያውቀዋለሁ ይሄንን ተማሪ እንዲል ሳይሆን ዩኒክ የሚያደርጋችሁ ነገር ምን እንደሆነ ንገሯቸው፣ ለየት አድርጎ እንዲጽፉላችሁ ማለት ነው። ይህንን ስኮላርሽፕ ለማሸነፍ ትጉ። አሸነፋችሁ ኮሜንት ላይ እንደምትጽፉልኝ ተስፋ አደርጋለሁ። እንደዚህ አይነት ብዙ ድሎችን ይዞ የሚመጡ ቪዲዮዎችን ስለምሰራ ሰብስክራይብ አድርጋችሁ ቤተሰብ ስለሆናችሁ በጣም ደስ ብሎናል። ኮሜንት አድርጉልን፣ ላይክ ማድረግ እንዳትረሱ። አሸናፊዎች ናችሁ።